Guyyaan kun naannoo Somaaleetti guyyaa seena qabeetti guyyaa addaa jedhamteetti. Kunis adde bilisummaa biyyoolessaa Ogaaden kan baroota dheeraadhaaf qabsoo hidhannoo irraa ture. Hidhannoo isaa hiikkachuu guyyaa itti mirkaneessedha. Mootummaan naannoo Somaalee fi adde bilisummaa biyyoolessaa Ogaaden kanaan booda misoomaa fi tokkummaa uummata naannoo Somaaleetiif wal taane hojjannaa jedhaniiru. ciidamadii baanu midaynay ma aanan ciidankii wareejinin cidda tiri ciidankii waa la wareejiyay waa arab hala suxarb ciidamadii ana udigi hay ana ciidamadii ትጥቅ ትግላቸውን አቁመው ወደ ሰላማዊ ኃይል ወደ መንግስት አዙረዋል እነሱ ላንጉዌጅ ዋይዝ እንደዛ ነው ያለን ኃይል ወደ መንግስት አዞረን ካም በኋላ ወደ መንግስት አዞረን ያላችን እኛ ጋር ያለው ኃይል አዞረናል ነው ያለው አኑ መከረናዩ هذا كده يقرشيسن ما هذا كده بدين قرشيسن waxaan noo qorsheysay inaanu nabad ku raadsano iyo midnimo wixii danaha ummadayada ah iyo danaha yaga ah ካም በኋላ ያለው በአንድነት በሰላም ያለን እንትናችን እንፈልጋለን በሰላማዊ መንገድ ትግላችን እንቀጥላለን ነው እንጂ አቆምና ciidankiina سيدنا حقيقة ما عقود منيا قرشة عيدن كي قرشيوس وحوي إن عيدن ماذا دجان كي عيدن كي جبهة الله مدايو كبعدنا أي سجان نبت قليل الدلك بكلاتين يالله سلام أكلاتنا الناس عند الله هرمو كم بالا يالله سلام ندي أسكتلونا بعند الله هونن إجلا إجتهازم سلام من قدر ندي أسكتلنا هل كان كم تسوي وضع سان أو ركينا ونرف هل كان نبت قليل نقصي وضعنا إلى أن حقيقي ودماتي حقيقي بسلامة من قدر تقلاتنا كهدانا بسلامة يتكتقلون بزي أقابلنا المارثون ያው ዛሬ ታሪካዊ ቀን ነው ከአሁን በፊት ዛሬ በሰጠው መግለጫ ላይ እንደገለጽ ነው የኦጋዴን ብሔራዊ ነጻ አውጪ ግንባር እና የክልሉ መንግስት ዝግጅት ያደረጉት የትጥቅ ትግሉን ማብቃቱን ለማብሰርና ያላቸውን ኃይል ወደ መንግስት አዙረው ካሁን በኋላ በሰላማዊ መንገድ የሚንቀሳቀሱበት ምዕራፍ እንዲከፈት የሚያመቻች ቀን ስለሆነ በጣም ወሳኝ ቀን ነበረ የዛሬው ዝግጅትም በዚህም በተመለከተ ነበረ እና ካሁን በኋላ ኦብነግ ያለውን የፖለቲካ መስመር በሰላማዊ መንገድ እንዲቀጥልና ካሁን በኋላ ክልላችን ውስጥ ወደ ትጥቅ ትግል ያስገባ ጉዳይ ስለሌለ አገራዊ ለውጡ በሰላም ለመታገል የሚያስችል ስለሆነ በሰላም እንዲታገሉና ያላቸውን የፖለቲካ መካከል ለህዝቡ አቅርበው በሰላማዊ መንገድ እንዲያራምዱ ነው የተስማማ ነው ሚሊታሪ እንዴት ያላቸው ኃይል ወደ መንግስት አዝሯል እንግዲህ ከዚህ በኋላ የመንግስት ኃላፊነት ይሆናል ማለት ነው መንግስት ኃላፊነት ነው የሚሆነው ቀጣይ ሁለት ወር ስልጣና በአጠቃላይ በህገ መንግስቱ ዙሪያ በአገር አቀፍ ጉዳይ ዙሪያ ይሰጣቸዋል ከዛ በኋላ የተለያዩ መልሰው የማቋቋም እና ወደ ህብረተሰቡ እንዲገቡ የማድረግ ስራ ነው የሚሰራው ዛሬ የተረከብነው 1740 አካባቢ ነው ዛሬ ያስረከቡን 1740 የሰጠ ቁጥር بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بمقتل بمجمرة سيمي لجمر شافي حاشي يبالالو የኦጋዴን ነጻነት አውጪ ድርጅት አባል ነኝ ያው የተሰማኝ ስሜት በጣም ደስ ይላል ያው ያልታሰበው ነገር ነው ከአንድ አመት በፊት ይሄንን አላሰብነው ግን ያላህ ነገር ሆኖ ያው ለዛሬው ደርሰናል ማለት ነው ይሄ ማለት በአገሪቱ የተጀመረው ለውጥ በአገሪቱ የታየው የለውጥ እንቅስቃሴ
ይሄንን ተከትሎ ነው እኛም እዚህ ልንደርስ የቻልነው እና በጣም ደስ ይላል። ከዚህ በኋላ በምን መልኩ ለመሳተፍ አስባችኋል? እንግዲህ ሀገሪቱ የዲሞክራሲ ትክክለኛው የዲሞክራሲ መንገድ ስለጀመረች እኛም የበኩላችን ድርሻ ዲሞክራሲ ሲባል ደግሞ ማንኛውም ሰው የራሱን መሰል ማግኘት እንደሚገባው ሆኖ ትምህርትም ሆነ እድገትም ሆነ ክልላችን እንደሚታወቀው ደግሞ በጣም ወደ ኋላ ቀርቷል እና ከዛ ከቀሪነቱ አውጥተን ወደፊት ለማሻገር የበኩላችን ድርሻ እንደ ድርጅትም እንደ አባላትም ለመዋጣት ዝግጁ ነን ማለት ነው።